ባርከኝ የኔ ወንድም እኔ ካህን አይደለሁም አውቃለሁ ወደ የትኛው ደብር ነው እዚህ ነው ጽርሐ ጽዮን ጎላ ቅዱስ ሚካኤል ቤተክርስቲያን ላስቸግር ምን ነው ለኔም ለበረከት ይሁንኝ እባክህ ግባና ልሸኝ ግድ የለም ቅርብ ስለሆነ በእግሬ እሄዳለሁ እባክህ ግባ አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ልትልየር አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ክበበጌራ ወርቅ አክሊለ ጽጌ ክበበጌራ ወርቅ አክሊለ ጽጌ ልትልየርክ ነው አይደል? እባክህ ወንድሜ በማርያም ስም ልለምን እና ግባና ልሸኝ እባክህ ወንድሜ ይናፈስ ብዬ በቅዱስ ቃሉ የታወደን በዕጣን መዓዛ ጠረን የታወደን ቤተ መቅደስ ውስጥ የሚገባ ማንነት በሲጋራና በመጠጥ የጨቀየ መኪና ውስጥ እንዳይገባ ብዬ ነግባ ግባ ሽሮ ሜዳ ነው ተወልጄ ያደግኩት። አመረኖ ኪዳነ ምሕረት ቤተክርስቲያን ማህሌተ ጽጌን በፍቅር ቆሜ ያደግኩት። አክሊለ ጽጌ እያልኩ ክበበጌራ ወርቅ እያልኩ ያደግኩት። ዩኒቨርሲቲ ከተመረኩ በኋላ ግን ትልቅ ዓለም አቀፍ ኤንጂኦ ውስጥ ተቀጠርኩ። በብዙ ደግሞ ከቤተ ክርስቲያን ግን ራቅኩኝ። አልጾም፣ አላስቀድስ፣ አላነግስ፣ በቃ ጠፋሁ። ክፍለ ሀገር ለክፍለ ሀገር እየዞርኩኝ ከጓደኞቼ ጋር ማጨስ መጠጣት ሆነ ስራዬ። አሁን እንኳን ያገኘኝ ሚስቴንና ልጆችን ቤት አስቀምጬ ጥያቸው ነው። ከቤተ ክርስቲያን ጓደኞቼ ከሚስቴ ይልቅ የመጠጥ ጓደኞቼ የሱስ ጓደኞቼ የበለጡብኝ። ውስኪ አውርደው ጠጣ ሲሉኝ እምቢ አላላቸውም፣ እሄዳለሁ፣ አላሳፍራቸውም። ምን እንደሆነ ታውቃለህ? ራሴን ማዳመጥ አልፈልግም። ራሴን ማዳመጥ ከጀመርኩኝ ልጅነቴን አስታውሳለሁ። ልጅነቴን ካስታወስኩኝ ቤተክርስቲያኔን አስታውሳታለሁ። ቤተክርስቲያንን ካስታወስኩኝ ደጀ ሰላሙን ቤተ መቅደሱን አስታውሳለሁ። ማህሌተ ጽጌውን፣ ንግሱን፣ እሱን አስታውሳለሁ።
የዕጣኑ ሽታ ይመጣብኝ። የቤተ ክርስቲያን የመንፈስ ደጀ ሰላሙ የጸናጽኑ ድምፅ የከበሮ ድምፅ ይሰማኛል። በቃ ራሴን አፍረዋለሁ። የማደርገው ግራ ይገባኛል። ሰይጣን ይመጣል። ሰይጣንን እኮ የምንጠራው እኛ ነን ወይ ደግሞ እንሄድለታለን። አዎ ልክ ነው። ስጠራው እኮ ነው የሚመጣው። ከዛ በኋላ በቃ ጓደኞች ጋር ደውል ይለኝ። በመጠጥ ውስጥ ተደበቅ ይለኝ። ሚስቴንና ልጆቼን ጥዬ በመጠጥ ውስጥ እደበቃለሁ። እታዘዘዋለሁ። አቆየው፣ ይቅርታ። ለምን ግቢ ውስጥ ገብተህ አረፍ አትልም? ቅድስት ቤተ ክርስቲያን ድሮ የሚወድሽ ልጅ ከደጅሽ ቆሟል በልል። ግድ የለም አልቅሰህ ተመለስ። እኔ አልገባም። ግድ የለም። አይ ብቻ አደራ አንተ ንገርልኝ። አሁንም ይወድሻል በልልኝ። እዚህ ከደጅሽ ቆሟል በልልኝ። እጅሽ ላይ ቆሜ እጠራሻለሁ። ሐዘኔ በዝቶ ተጨንቄያለሁ። የውስጤን ብሶት ለማልነገር ደጋፊም የለኝ ካንቺ በቀር። እጅሽ ላይ ቆሜ እጠራሻለሁ። ሐዘኔ በዝቶ ተጨንቄያለሁ። የውስጤን ብሶት ለማልነገር ደጋፊም የለኝ ካንቺ በቀር። ዘመኔ ሁሉ ፈተናን አዝሎ ሁሌ አስባለሁ። የሞትን ባህር የሚያሻግረኝ በትረሻለሁ። እጅሽ ቆማለች የተጣራች ነፍሴ አንቺን ብላ። ጸጋሽ ይችላል የጎደለኝን ሁሉ ሊሞላ። እጅሽ ላይ ቆሜ እጠራሻለሁ። ሐዘኔ በዝቶ ተጨንቄያለሁ። የውስጤን ብሶት ለማልነገር ደጋፊም የለኝ ካንቺ በቀር። ሞት የጸነሰ ጠማማ ልቤን ድንግል አቃኘኝ።